እሺ ሰላም እንዴት ናችሁ? ዛሬም በተሻለና በአሪፍ ስራ መጥተናል። እንግዲህ ቴሌግራም ቻናላችን ላይ ሊንክ አስቀምጠን ነበር ብዙ ሰው ቪዲዮ ይሰራ አልገባንም ስላላችሁ ቪዲዮ እንድንሰራላችሁ ስለፈለጋችሁ ቪዲዮ እንሰራላችኋለን ስላልን እሺ ይሄኛውን ቪዲዮ አፑ ቡዘር አፕ ይባላል። አፑ ምንም ያህል ኢንቨስትመንት አይጠይቅም ኢንቨስት የምታደርጉት ነገር የለም። ፍሪ ነው ማለት ነው። ያ ማለት ደግሞ ፍሪ ነው ሲባል ዝም ብሎ ይከፍላል ሳይሆን እናንተ ኖርማሊ የሚያስፈልጋችሁ ስልክ ኢንተርኔት እና ራሳችሁ አንዳንድ የምትለቋቸው በፉትቦል ኮንቴንት ወይም ደግሞ በሌላ በስፖርት ኮንቴንቶች ቪዲዮ የተሰሩም ሆነው እናንተ ሰርታችሁ መልቀቅ ትችላላችሁ በዛ ነው የሚከፍላችሁ ማለት ነው። በቪው መጠን ይከፍላችኋል። ሌላ ደግሞ የሚከፍላችሁ ሜትድ ሰው ኢንቫይት ባደረጋችሁ ቁጥር ከዜሮ ነጥብ አንድ አምስት ዶላር ጀምሮ አንድ ሰው ኢንቫይት ስታደርጉ ይከፍላችኋል ማለት ነው። ያ ማለት ያለምንም ኢንቨስትመንት አንድ ሰው ኢንቫይት ስታደርጉ $0.15 ይከፍላችኋል ማለት ነው። $10 ስትደርሱ ዳይሬክትሊ ማውጣት ትችላላችሁ ማለት ነው። እና እንዴት አፑን አውርዳችሁ እንዴት መጠቀም እንደምትችሉ በዚህ ቪዲዮ መሰረት አሳያችኋለሁ ማለት ነው። እዚህ ጋር እንደሚታየው መጀመሪያ አፕሊኬሽን ለማውረድ የሚለውን ዳውንሎድ አፕ የሚለውን ሊንክ ተነኩና ያን አፕ ከነካችሁ በኋላ ኦፕን ብላችሁ ወደ ትገቡና ወደ ታች ስታደርጉ እዚህ ጋር ይሄ በትልቅ የተጻፈው B32028 የሚለውን ኮፒ ኦፕሽን እዚህ ጋር አለች። ቁጥሩንም ማየት ትችላላችሁ። ሰረዟ ከB32 ሰረዝ 028 የሚለውን እኔ ኮፒ አደርገዋለሁ። ኮፒ አደረኩኝ በኋላ ማስገባት ስላለብን የኢንቫይቴሽን ኮድ በኋላ ስለሚጠይቀን ያኔ ስለምናስገባው ያለ ኢንቫይቴሽን ኮድ ስለማይሰራልን ይቺኛውን ኮፒ አድርጋችሁ ከያዛችሁ በኋላ የምትጠቀሙት ስልክ አይፎን ከሆነ እዚህ ጋር ከታች እንደሚታየው አፕ ስቶር የሚል አለ። ሳምሰንግ ከሆነ ደግሞ ጉግል ፕሌይ የሚል አለ። ያኛውን እናንተ አይፎን እና ሳምሰንግ ከሆነ መርጣችሁ አሁን ለምሳሌ እኔ ሳምሰንግ ነው ጉግል ፕሌይ የሚለውን እነካለሁ ወደ አፕ ማውረጃ ወደ ፕሌይ ስቶር ይወስደኛል ማለት ነው። ትንሽ ኔትወርክ እያዛገ ስለሆነ እስኪ እሺ ወደ አፑ ወስዶናል ማለት ነው። ወደ አፑ ከወሰድን በኋላ ጉግል ፕሌይ ላይ ፕሌይ ስቶር ላይ አፑን ኢንስታል እናደርገዋለን። ኢንስታል እስከሚያደርግልን ትንሽ እንጠብቅና ትንሽ ኢንስታል ስለሚያደርግ ትንሽ ኮኔክሽን የኔ ትንሽ እያስቸገረኝ ስለሆነ ትንሽ እንጠብቅና አሳያችኋለሁ ቀጣዩ። እሺ አፑን አውርዶ ጨርሶልናል። ከዛ ከጨረሰልን በኋላ ኦፕን እንላለን ማለት ነው። አፑን ኦፕን ስንለው ይሄኛውን ኢንተርፌስ ያሳየናል። ሬጂስተር ማድረግ እንደምትችሉ በራሳችሁ ጉግል አካውንት ሬጂስተር የምታደርጉት እዚህ ጋር ኮንቲኒው ዊዝ ጉግል የሚለውን ተነካላችሁ ማለት ነው። ከዛ እዚህ ጋር ኢሜል ኦር ፎን የሚለው አለ። በጉግል ነው የምታደርጉት ብያችኋለሁ። እዚህ ጋር ኢሜል የሚለው ላይ ትገቡና የራሳችሁን ኢሜል ታስገባላችሁ። እኔ ራሴን ኢሜል ነው ያስገባሁኝ። እናንተም የራሳችሁን ታስገቡና ፓስወርድ ይጠይቃችኋል። ከዛ ፓስወርድም እንደዛው ራሳችሁ ታስገባላችሁ። እሺ እኔ አስገብቼ ጨርሻለሁ። ኢሜላችሁን ፓስወርድ ነው ባይ ዘ ዌይ እዚህ ጋር የምታስገቡት ኢሜላችሁን ፓስወርድ ነው። ከዛ ኮንቲኒው ትላላችሁ እዚህ ጋር ኮንቲኒው ስትሉ እዚህ ጋር የራሳችሁን የፈለጋችሁን ስፖርት እንትኖችን እዚህ ጋር እኔ አሁን ፉትቦል እላለሁ ፉትቦል እመርጣለሁ የራሴን። ከዛ ሃውንተር ብዬ ስም እዚህ ጋር ዩዘር ኔም የራሴን እሰጣለሁ። ከዛ ሃውንተር ብዬ ኔም እዚህ ጋር እጽፋለሁ። ላስት ኔምን ሃውንተር ኢትዮጵያ ዝም ብዬ ኢትዮጵያ እላለሁ። ኔክስት እላለሁ። ከዛ እዚህ ጋር ጀንደራችሁን ትመርጣላችሁ። ኤጃችሁን እዚህ ጋር ትመርጡና ኔክስት እያላችሁ ትሄዳላችሁ። እዚህ ጋርም
ፕሮፋይል ማድረግ ትችላላችሁ። ማድረግ ካልፈለጋችሁ ዝም ብላችሁ ኔክስት ብላችሁ ታልፋላችሁ። እዚህ ጋር ነው ዋናው ነገር ጎት ሪፈራል የሚለውን ይሄ አድድ ኮድ የሚለው ላይ ቅድም መጀመሪያ ላይ ኮፒ ፔስት አድርጉ ያልኳችሁን ኮፒ አድርጋችሁ ያዙ ያልኳችሁን ያቺን ኮፒ ያደረጋችኋትን B32 የምትለዋን ያቺን ፔስት እናደርጋለን። ከዛ አውቶማቲካሊ ራሱ ይወስደናል። ወደ ታች አድርገን አይ አክሴፕት የሚለውን ተነኩና ኔክስት ትላላችሁ። ኖርማሊ አሁን አፑን ከፍታችኋል ማለት ነው። ተጠቃሚ ሆናችኋል ማለት ነው። ከዚህ በኋላ ይሄው አሁን የከፈትነው አካውንት ይሄ ነው ማለት ነው። እዚህ ጋር አሁን ሰዎች እዚህ ጋር የሚለቋቸው ቪዲዮዎች አሉ። እነዚህን ቪዲዮዎች በማየት እንዲሁም እናንተ እዚህ ጋር ቪዲዮ ፖስት በማድረግ ገንዘብ መስራት ትችላላችሁ። እንደነገርኳችሁ ኢንቫይት በምታደርጉት ደግሞ በአንድ ሰው ጀምሮ አንድ ሰው ኢንቨስት ስታደርጉ $0.15 ጀምሮ ይከፍላችኋል። እና እንደዚህ አድርጋችሁ በቀላሉ ያለ ኢንቨስትመንት ብዙ ገንዘብ መስራት ትችላላችሁ። ቪዲዮ ደግሞ በምትለቁበት ታይም ያ ቪዲዮ ቪው ሲጨምር በቪው መጠን ይከፍላችኋል ማለት ነው። እና